የሴት ልጅ በቃ እኔ ልጅ በቃ ወሰንሽ ልትሄጂ ነው? አዎ ያቅሜ ሞክሬያለሁ። የመጨረሻ ያለኝ እድሌ ነው መበደር። ሰውዬው ስታወሪው እንዴት ነው? በጣም ደስ የሚል ሰው ነው። በቅነት እንደሚረዳኝ ነግሮኛል። ያው ብሩን ደግሞ ቀስ ቀስ እያልኩ እንደምከፍለው ነው የተነጋገርነው። እሺ ውዴ መልካም እድል። ስጨራርሽ ደውይልኝ እሺ? እሺ እኔ ቆንጆ ሟ እና እንዴት ነሽ? ደህና ነኝ ይመስገን። በጣም ደስ ያለሽ። አመሰግናለሁ። እና አሁን እንዴት ናቸው? አሁን ጥሩ ሁኔታ ላይ ነው ያለችው፣ ግን ደግሞ የበለጠ እንዲሻላት ሕክምናውን ማድረግ አለባት። ጥሩ። ያው ዛሬ አንተ የምትሰጠኝ ገንዘብ ላይ እቆቤ ጣልኩትም፣ እንዲሁም ደግሞ አልፎ አልፎ የቆጠብኩት ገንዘብ ስላለ እሱን ጨማምሬ ትታከማለሽ ማለት ነው። አይ በጣም አሪፍ። እና ታዲያ የት ይሆን? ምኑ? ገብተን ከወጣን በኋላ ይሻላል ወይስ እዚሁ? አልገባኝም። የት ነው የምንገባው? ያው ጥሩ ጊዜ የምናሳልፍበት ሩም ነው እንዴ? ንግግራችን እኮ ግን ያልነበረም እና ይሁላ ገንዘብ አንስቼ የምሰጥሽ የእናቴ ልጅ አይደለሽ? ስሚኝ የኔ ቆንጆ፣ ጊዜው የጊቭ ኤንድ ቴክ ነው። እሺ ነው እንዴ? ስለሰጠኝ ትምህርት በጣም አመሰግናለሁ። እሺ ክብሬን ሽጬ የሚመጣ ገንዘብ ባፍንጭ ይወጣ። አመሰግናለሁ። አንቺ ከሌሎቹ ሴቶች ምን የተለየ ነገር አለሽ? የማይሸጥ የማይለወጥ ክብር አለኝ። እሺ ጉረኛ፣ ምንም የተለየ ነገር የለሽም። ልጅነትሽ አጓጉቶኝ እንጂ ደሃ የሴት ልጅ ስድብ መስሎ ነው የሴት ልጅ? አዎ የሴት ልጅ ነኝ። ብርታቷ የሚያስቀናኝ፣ ለኔ ስትል መልኳን ያጣች፣ እኔን ለማሳደግ ስትል ከቀን ሰራተኝነት እስከ ልብስ አጠባ ድረስ የሰራች፣ ለልጆቿ ስትል መልኳን ያጣች። ትሰማኛለህ? እናቴ በራሷ የቆመች ጠንካራ ሴት አድርጋ ነው እሺ ያሳደገች። አሁን ደግሞ እዚህ አንተ ፊት መጥቼ እንደዚህ ሆነው እናቴ ወደ ስራ ስትሄድ ደረቅ ጡቷን እያጠባች እንደ ሁለተኛ እናቱን አላሳደገችኝ አክስቴ ወስን እንጂ ገሌን ለመቸርቸር አይደለም። ሴትነት በአንተ አፍ አይጠራም። እሺ እንዳንተ ልትቀፉ ጭንቅላት ያላቸው ሰዎች ናቸው ሴት ልጅ የሚያጣጥሉ። ትሰማኛለህ? ደግሞ በገንዘብ ሳይሆን በሰውነት ተመራሽ። የሰው ልጅ ሰው እንደሆነ የሚያደርገው ሰውነቱ እንጂ ገንዘቡ አይደለም። ደግሞ መቼም ቢሆን ገንዘብ የሰው ልጅ አይበልጥም። ስማ፣ የሴት ልጅ ብለህ የተሳደብከው ለኔ ስድብ ሰው ሙገሳ ነው። እሺ ገንዘብ አይምራ፣ ሰውነት ይምራ። አንቺን ከማን አወዳደሬ ላብልጥ እንጂ አፍቅሬ አክብሬን እናቴን ከማን አላብሰሽኝ የፍቅር ሸማ ላስተያይሽ ደግሞ ከነማን አንቺን ከማን